ዛሬ የምናየው ኤችቲኤምኤል ኢንትሮዳክሽን ፓርቱን እንጀምራለን። ኤችቲኤምኤል አብሪቪዬሽን ነው። ሃይፐርቴክስት ማርክአፕ ላንጉዌጅ እንለዋለን። ኢትስ ኖት ፕሮግራሚንግ ላንጉዌጅ። ጀስት ዌብ ብራውዘራችን ላይ የምንፈልገውን ኮንተንት ሬንደር እንዲሆን የምንፈልገውን ቴክስቶችን የምንጽፍበት ማርክአፕ ላንጉዌጅ ኤችቲኤምኤል ብለን እንጠራዋለን ማለት ነው። ኤችቲኤምኤል ኢዝ ስታንዳርድ ማርክአፕ ላንጉዌጅ ፎር ክሬቲንግ ዌብ ፔጅ። ዌብ ፔጃችንን ዌብሳይታችንን ክሬት ለማድረግ የምንጠቀምበት ማርክአፕ ላንጉዌጅ ኤችቲኤምኤል ብለን እንጠራዋለን። ኤችቲኤምኤል ዲስክራይብ ዘ ስትራክቸር ኦፍ ዌብ ፔጅ፣ የዌብሳይታችንን ስትራክቸርን ዲስክራይብ የሚያደርግ ነው ማለት ነው። ኤችቲኤምኤል ኮንሲስት ኦፍ ስትሬስ ኦፍ ኤለመንት። ኤችቲኤምኤል በጣም ብዙ ኤችቲኤምኤል ኤለመንቶችን ምን ያደርጋል ማለት ነው በውስጡ ይዛል። ይሄ ፓራግራፍ፣ ሄዲንግ፣ ኢሜጅ ታጎችን፣ ቪዲዮ ታጎችን እነዚህን ኤችቲኤምኤል ይይዝልናል ማለት ነው። ከታች ያለ ኤችቲኤምኤል ሌብልስ ኤፒስ ኦፍ ኮንተንት ሰጫስ እንደ ሄዲንግ አይነት ይሄ ከኤች1 እስከ ኤች6 ያለው ፓራግራፍ እና ሊንኮችን ምን ውስጥ እናገኘዋለን ማለት ነው? ኤችቲኤምኤል ውስጥ እናገኘዋለን። በመቀጠል የሲምፕል ኤችቲኤምኤል ዶክመንት እንዴት እንደሚሰራ እዚህ ጋር አስቀምጬላችኋለሁ። ምንድነው መጀመሪያ የሚጀምረው ዶክ ታይፕ ኤችቲኤምኤል፣ ከዛ በኤችቲኤምኤል ታግ እንከፍታለን። ታች እስከ መጨረሻ ባለው ደግሞ በኤችቲኤምኤል ታግ እንዘጋለን። ይሄ ስታርት፣ ክሎዝ እና ኢንድ ታጉን በኤችቲኤምኤል ታግ እናስገባለታለን። ኤችቲኤምኤል ታግ ውስጥ ምን ምን ይገኛል ማለት ነው? ሄዲንግ፣ ሄድ፣ በዲ ታግ እነዚህ በዛ ኤችቲኤምኤል ውስጥ ይገባሉ። ሄድ ታግ ውስጥ ምን ይዛል? ታይትሎችን፣ ሜታ ታጎችን ሄድ ታግ ውስጥ እናስገባለን። በዲው ደግሞ ሬንደር እንዲሆንልን ዌብ ብራውዘር ላይ ዲስፕሌይ እንዲሆንልን የምንፈልገውን ነገር ሄዲንግ ውስጥ በዲ ውስጥ እንጽፋለን ማለት ነው። በመቀጠል እዚህ ጋር ኤክስፕሌን አርግቼላችኋለሁ ሁሉንም። ዶክ ታይፕ ብለን የምንጠራው ዲክላሬሽንስ ዲፋይን ዛት ዚስ ዶክሜንት ኢዝ ኤችቲኤምኤል5። ይሄኛው ዶክሜንት ኤችቲኤምኤል5 መሆኑን የሚያሳይ ነው ማለት ነው። ዶክሜንት ታይፑ ኤችቲኤምኤል5 ነው የሚለውን ነው የሚያሳይልን። ከዛ ኤችቲኤምኤል ኤለመንት ሩት ኤለመንት ኦፍ አን ኤችቲኤምኤል ፔጅ፣ የኤችቲኤምኤል ፔጁ ሩት ወይም ፓረንት ብለን የምንጠራውን ሁሉንም በውስጡ የሚይዝልን ምንድን ነው ማለት ነው? ኤችቲኤምኤል ታግ ውስጥ ነው የምናስገባቸው ማለት ነው። በመቀጠል ደግሞ ሄድ አለ። ሄድ ኤለመንት የሜታ ኢንፎርሜሽን አባውት ኤችቲኤምኤል፣ የኤችቲኤምኤሉ ሜታ ኢንፎርሜሽኖችን ይሄ ሰርች ኢንጂን ኦፕቲማይዜሽን፣ እነዚህ ታይትሎችን፣ ሊንኮች የምናስገባበት ሄድ ታግ ላይ ነው ማለት ነው። ታይትል ታግ ያልነው ደግሞ ምንድነው? ኤለመንት ስፔሲፋይ ታይትል ኦፍ ዌብ ፔጅ፣ የዌብ ፔጃችንን ታይትል ከላይ ከዩአርኤሏ ላይ ዲስፕሌይ የምትሆን ብራውዘሯ ላይ የምታሳይልን ያቺ ታይትል ብለን እንጠራታለን። ታይትል ታግ ውስጥ እናስገባታለን ማለት ነው። ታይትል ባር ኦፍ ኢንተ ፔጅ ታብስ። በመቀጠል ደግሞ በዲ ኤለመንት ዲፋይንስ ዘ ዶክሜንት በዲ ኤንድ ኢስ ኤ ኮንቴነር ፎር ኦል ቪዚብል ኮንተንቶችን፣ ይሄ የምናየው ዲስፕሌይ ዌብ ብራውዘር ላይ ዲስፕሌይ ሆኖ የምናየውን ነገር ምን ውስጥ ነው የምንጽፈው ማለት ነው? በዲ ውስጥ ነው የምንጽፈው። እነዚህ ሄዲንግ ሊሆን ይችላል፣ ፓራግራፍ፣ ኢሜጅ፣ ሃይፐር ሊንኮች፣ ቴብል፣ ሊስት እነዚህ ምን ውስጥ እናስገባቸዋለን? በዲ ውስጥ እናስገባቸውና ሬንደር እንዲሆኑ ያደርግልናል። ከዛ በመቀጠል ለምሳሌ እዚህ ጋር በዲ ውስጥ የምንጽፋቸው በየትኛው ወይ ነው? ለምሳሌ ኤች1ን መጻፍ እንፈልግ ላርጅ ሄዲንግ ዲስፕሌይ እንደ ታይትል አይነት ነገር በጣም ኢምፖርታንት ቴክስቶችን ዲስፕሌይ ለማድረግ ኤች1ን እንጠቀማለን። ፓራግራፍ ሲሆን ደግሞ ኖርማል ፒ ታግ እንጠቀማለን ማለት ነው። በመቀጠል የምናየው ኤችቲኤምኤል ኤለመንት የሚለውን ነው። ኤችቲኤምኤል ኤለመንት ብለን የምንጠራው ምንድን ነው? ስታርት ታግ እና ኢንድ ታግ ያለው። ከዛ በዛ ስታርት ታግ እና ኢንድ ታግ ውስጥ ደግሞ የምንፈልገውን ኮንተንት የምንጽፍበት ነገር ምን ብለን እንጠራዋለን? ኤችቲኤምኤል ኤለመንት ብለን እንጠራዋለን። እነዚህ ፕሪዲፋይን የሆኑ ነገሮች ናቸው። ለምሳሌ ፓራግራፍ ሊሆን ይችላል። ፓራግራፍ ውስጥ ስታርት ታግ አለው፣ ኢንድ ታግ አለው። ስታርት ታግ ከፍተን ከዛ ኢንድ ታጉ ላይ ክሎዝ እናደርጋለን። መሀል ላይ የምንፈልገውን ፓራግራፍ መጻፍ የምንፈልገውን ነገር ደግሞ መሀል ላይ እንጽፋለን ማለት ነው። ያንን ነው ኤችቲኤምኤል ኤለመንት ብለን የምንጠራው። አን ኤችቲኤምኤል ኤለመንት ኢዝ ዲፋይንድ ባይ ስታርት ታግ ሰም ኮንተንት ኤንድ ኢንድ ታግ። እንደዚህ አሁን ለምሳሌ ታግ ኔሙን እናስገባለን።
ከታግ ኔሙ ቀጥሎ የምንፈልገውን ኮንተንት እንጽፋለን። ከዛ ደግሞ ክሎዝ እናደርገዋለን ማለት ነው። ያንን የከፈትነውን ታግ ዘግተን እንወጣለን። ኤችቲኤምኤል ኤለመንት ኢዝ ኤቭሪቲንግ ፍሮም ስታርት ታግ ቱ ኢንድ ታግ። ኤችቲኤምኤል ኤለመንት ብለን የምንጠራቸው በስታርት ታግ እና ኢንድ ታግ ያለው ነገር ነው ማለት ነው። በመጨረሻ እንደ ምሳሌ ያስቀመጥኩላችሁ እዚህ ጋር ሄዲንግ ኤች1 ስታርት ታግ አለው። ከዛ ማይ ፈርስት ሄዲንግ፣ በመቀጠል ደግሞ ኢንድ ታጎች ስላሽ አንግል ብራኬትን ከፍትና ስላሽ አድርገን እንዘጋታለን ማለት ነው። ይሄኛው ምን ብለን እንጠራዋለን? ኤችቲኤምኤል ኤለመንት ብለን እንጠራዋለን። በመቀጠል ደግሞ ኢምፒቲ ኤችቲኤምኤል ኤለመንት ብለን የምንጠራቸው ደግሞ ስታርት ታግ አላቸው፣ ኢንድ ታግ የሌላቸው ናቸው ማለት ነው። እነዚህ ኤችቲኤምኤል አትሪቢዩቶቹ ኤችቲኤምኤል ኤለመንት ዊዝ ኖ ኮንተንትስ አር ኮልድ ኢምፒቲ ኤለመንት ብለን እንጠራቸዋለን። ለምሳሌ ሆሪዞንታሊ ኤችአር ብለን የምንጠራው ብሬክ ቢአር ታግ ዲፋይንድ ኢን ላይን ብሬክ ነው የሚያደርገው። ለምሳሌ የሆነ ቴክስት ላይ ቢአርን ብናስገባ ያቺ አሁን ለምሳሌ እዚህ ጋር ፓራግራፍ ዚስ ኢዝ ኤ ፓራግራፍ የሚለው አንድ መስመር ላይ ይሆናል። ከታች ደግሞ ፓራግራፍ ዊዝ ኤ ላይን ብሬክ የሚለው ወደ ታች ይወርዳል ማለት ነው። አዲስ መስመር ላይ ነው የሚጀምርልን። ኢምፒቲ ኤለመንት ዊዝ ኖ ክሎዚንግ ታግ፣ ክሎዝ ታግ የላቸውም እነዚህ ኤችቲኤምኤል ኢምፒቲ ታግ ብለን የምንጠራቸው ማለት ነው። ኤችቲኤምኤል ኤለመንት ኢምፒቲ ክሎዝ ታግ የሌላቸው ምን ብለን እንጠራቸዋለን? ኤችቲኤምኤል ኤለመንት ኢምፒቲ ታግ ኦር ክሎዝ ታግ የላቸውም ማለት ነው። ይሄኛው ሴሽን በዚህ እናብቃና ቀጣይ ሌላ ቪዲዮ እሰራላችኋለሁ። አመሰግናለሁ። ሰብስክራይብ በማድረጋችሁ እንዳትረሱ።